በአፍሪካ ዞን የአፍሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ሲደረጉ ነበራል። ከሰሞኑ ትናንትና ሌሊት ከተደረጉ ጨዋታዎች ወይም ከክልሉ ሌሊት በኋላ ከጀመሩ ጨዋታዎች መካከል አንዱ ሞሪታኒያን ከኮንጎ ዲሞክራሲያዊት ሪፐብሊክ ያገናኘውና በኮንጎ ዲሞክራሲያዊት ሪፐብሊክ 2-0 አሸናፊነት የተጠናቀቀ ጨዋታ ነበርና ብዙ ጊዜ ከጨዋታ በፊትና በኋላ አሰልጣኞች የቀድመና ድህረ ጨዋታ መግለጫ ይሰጣሉ። ብዙ ጊዜ የድህረ ጨዋታ መግለጫዎች በዛው ስቴዲየም ውስጥ በሚገኝ መሰብሰቢያ አዳራሽ ነው የሚሰጡት። ግን ትላንትና ሞሪታኒያና ኮንጎ ባደረጉት ጨዋታ የድህረ ጨዋታ መግለጫ አልነበረም። ምክንያቱም ነው ትንሽ ፈገግ የሚያሰኘው። ከዛ ከፕሬስ ኮንፈረንስ ክፍሉ ወይም የመግለጫ ከሚሰጥባቸው መሰብሰቢያ አዳራሾች ውስጥ ወንበሮች እንዳለ ተሰብስበው ተመልካቾች ያው እዛው ስቴዲየም ውስጥ ጨዋታው ለመመልከት ሲሉ ይሄ ሲሚንቶ ላይ ወይም ደግሞ እዛው ወለሉ ላይ ከሚቀመጡ ወይም ደረጃው ላይ ከሚቀመጡ ብለው ወንበሮቹን ወስዷቸው ከዛ በኋላ ወንበሮቹ ያሉበት አልታወቀም እና በዛ ምክንያት ነው የቅድመ ጨዋታ መግለጫ መሰረዙና በዚህ በኩል የዘው የስቴዲየሙ የአጠቃላይ የሚመለከታቸው ሰዎች እንደሚጠየቁበትም ነው እየተነገረ የሚገኘው እና ብዙ ጊዜ የተለያዩ ነገሮች ሊጠፉ ይችላሉ። ግን ያውም የሁለት ሀገራት ብሔራዊ ቡድን አሰልጣኞችን የሚያክል ትልልቅ ቦታ ያላቸው ሰዎች ከጋዜጣዊ መግለጫ እንዲቀሩ የሚያደርግ አይነት ግን ክስተት ሲሆን ትንሽ ለየት ያለ ሆኖ ነው የተነሳው። የአውሮፓ ሴቶች ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎችንም በመጀመሪያው አጋማሽ ስናነሳ ነበር። ምሽቱ ለሳከረ በምስል ሊዮን ከባየር ሚዩኒክ ከዛ ውጭ አርሰናል ከሪያል ማድሪድ ጋር ይጫወታሉ። ሪያል ማድሪድ አስቀድሞ በዚህ በሜዳው በአልፍሬዶ ደ ስቴፋኖ ስቴዲየም ያደረገውን ጨዋታ 2-0 አሸንፎ ነበር። በዛ ጨዋታ ላይ ሊንዳ ካይሴዶ ያለፈው የመጨረሻው የሴቶቹ ዓለም ዋንጫ ላይ አውስትራሊያና ኒውዚላንድ በጋራ ባዘጋጁት ዓለም ዋንጫ ላይ በጣም ድንቅ ብቃቷን ያሳየች ኮሎምቢያዊት ተጫዋች ነችና እሷ ተጫዋች ባስቆጠረችው ኢኳዶራዊት ተጫዋች ነችና እሷ ባስቆጠረችው ጎል ነው አንድ ምሷ ባስቆጠረችው ጎል ነው ሪያል ማድሪድ ያሸነፈው። ዛሬ እንግዲህ አርሰናል በሜዳው በሚያደርገው ጨዋታ የአርሰናል ሴቶች ቡድን ይህንን ጨዋታ ማሸነፍ እንደው ለወንዶቹ እንደማበረታቻም ጭምር ይሆናል። ምክንያቱም በቀጣይ በወንዶቹ እነዚህ ሁለት ቡድኖች ድጋሚ እንደሚገናኙ ገና ካሁኑ ብዙ የተባለለት እንደሚገኝ ይታወቃል ይህ ጨዋታና ዛሬ ምሽት እነዚህ ጨዋታዎች ይደረጋሉ። የሪያል ማድሪድን ነገር ካነሳን ፍሎረንቲኖ ፔሬዝ እንግዲህ በቻምፒየንስ ሊግ የዚህ ጥሎ ማለፍ ዙር በማድሪድ ደርቢ ቡድናቸው ሪያል ማድሪድ አትሌቲኮ ማድሪድን በመለያ ምት አሸንፎ ወደ ሩብ ፍጻሜ እንደተሻገረ ይታወቃልና ያንን ጨዋታ በማሸነፉ ለእያንዳንዱ ተጫዋች 250,000 ዩሮ በቦነስ መልክ ሰጥቷቸዋል ወይም በሽልማት መልክ አበርክተውላቸዋል ተብሏል። የሁለቱ ክለቦች የአንድ ከተማ ተቀናቃኝም ቢሆኑ በዚህ በደረጃም ሪያል ማድሪድ ታላቅም ቢሆን ከቅርብ ዓመታት ወዲህ ግን አትሌቲኮ ማድሪድ እየበረታ መጥቶ የሪያል ማድሪድ ጠንካራ ተፎካካሪ ብሎም ደግሞ ተፈታታኝ ሆኗልና ያንን ፈተና በማለፋቸው ነው ይህንን ማበረታቻ ያደረጉላቸው ወይም ደግሞ የሸለሟቸው ተብሏል። ይህንን ሽልማት ከተቀበሉ ወይም ይህ ማበረታቻ ከደረሳቸው ተጫዋቾች መካከል አንዱ የሆነው ራውል አሴንሲዮ ደግሞ በሪያል ማድሪድ እስከ 2029 ድረስ የሚያቆየውን አዲስ ውል ለመፈረም መስማማቱ ነው የተነገረው። የተጫዋች 22 ዓመቱ ነው። ወጣት የተከላካይ ስፍራ ተጫዋች ነው። ብዙዎች ሰርጂዮ ራሞስ ተተኪ ያሉት ነው የሚገኙት። አጠቃላይ የዚህ የጨዋታ ባህሪው ሜዳ ላይ ያለው የዚህ የመሪነት አቅሙ ገና በዚህ በወጣትነት እድሜውም ያንን የራሞስን ጊዜ የሚያስታውስ ነው ወይም ደግሞ ያንን ራሞስን የሚያስታውስ ነው ብለው ብዙ የሪያል ማድሪድ ደጋፊዎች በትልቅ ደረጃ ወይም በትልቅ ተስፋም ጭምር እየተመለከቱት የሚገኝ አይነት ተጫዋች ነው እና እስከ 2029 ድረስ በዛው በክለቡ እንዲቆይ ከስምምነት ላይ መድረሱ ነው እየተነገረ የሚገኘው። ልክ እንደ እርሱ ሁሉ ባርሴሎናም የሌሎች ወጣት ተጫዋቾቹን ውል እንደዚሁ ለማደስ ጥረት እያደረገ ነው የሚገኘው። አንሱ ፋቲን በክረምትም ሆነ በዚህኛው በጥር የዝውውር መስኮት ለመልቀቅ ብዙ ጥረት እያደረገ ነበር ይገኝ የነበረው። ግን ተጫዋቹ በባርሴሎና ያለውን ቀሪ ውል ማጠናቀቅ ይፈልጋል። ወደ የትኛውም ክለብ በዚህ በዝውውርም ሆነ በውሰትም መልቀቅ አይፈልግም። በዛ በባርሴሎና የሚከፈለው ደሞዝ ከፍ ያለ እንደሆነ ይታወቃልና አሁን እሱ የሚከፈለውን ደሞዝ ባርሴሎና እንደው ማቻቻል ስለማይችል ወይም ደግሞ እሱ የሚከፈለውን ደሞዝ በአመት አንድ ጊዜ እንደዚህ መክፈል ስለማይችል ተጨማሪ ውል በመስጠት ግን ደግሞ በዚህ በአሞርታይዜሽን በሚሉት ወይም ደግሞ ይሄ ከፋፍሎ መክፈል በሚባለው መንገድ የሱን ደሞዝ እንደዚሁ ከዚህ ከሂሳብ መዝገቡ ላይ
ለማቀናነስና ለማቻቻልም ጭምር ነው እያሰበ የሚገኘው። በስተመጨረሻ ሊቨርፑል ከሰሞኑ ያው የማንቸስተር ዩናይትድ አዲስ ስቴዲየም የመገንባት እቅድ ይፋ ከተደረገ በኋላ አንፊልድ ሮድን በማስፋፋት አሊያም ደግሞ አዲስ ስቴዲየም በመገንባት ጉዳይ ዙሪያ የፌንዌይ ስፖርትስ ግሩፕ አመራሮች የክለቡ ባለቤት የሆነ የፌኔር ስፖርትስ ግሩፕ አመራሮች እና አጠቃላይ የዚህ የክለቡ ማህበረሰብ ነው የሚወክሉ የተለያዩ አካላት ምክክር ሊያደርጉ እንደሚችልም ነው የተነገረው። የእንግሊዝ ፕሪሚየር ሊግ ዳኞች በእንግሊዝ ውስጥ ከሚገኙ ያው በተለያዩ ሙያዎች ላይ ተሰማርተው ከሚገኙ ያው ግለሰቦች መካከል ከፍተኛ ዓመታዊ ገቢ የሚያገኙት እነርሱ እንደሆኑ ዘሰን ይዞት የወጣውን ዘገባ ስመለከት ነበር። በአመት በአማካኝ አንድ እንግሊዛዊ ዳኛ 175,000 ፓውንድ ደሞዝ ወይም ደግሞ ገቢ ያገኛል በስራው ምክንያት። ከዛ ውጭ ይሄ እንግዲህ የአይቲ ባለሙያዎች ስፔሻሊስት ሐኪሞችም ጭምር ያው ከነሱ ያነሰ በጣም ያነሰ ደሞዝ ነው የሚከፈላቸው። ግን ደግሞ የእንግሊዝ ፕሪሚየር ሊግ ዳኞች ከዚህ ከዳኝነት ጋር በተያያዘ ብዙ ቅሬታ የሚነሳባቸው እንደሆነ ይታወቃል። ያን ሁሉ ስህተት እየሰሩ ነው ወይ ሁሉ ገንዘብ የሚከፈላቸው የሚልም ጥያቄ ተያይዞ እየተነሳ ነው።